በአንድ ትንሽ መንደር ውስጥ አሚር የተባለ አንድ ወጣት ልጅ ይኖር ነበር። ብልጥ ነበር። አንድ ትልቅ ችግር ግን ነበረበት። በፍጹም ትኩረት ማድረግ አይችልም ነበር። አእምሮ እረፍት እንደሌለው ወፍ ከአንድ ሀሳብ ወደ ሌላ ይዘላል። ማንበብ ወይም ሌላ ጠቃሚ ስራ መስራት ቢጀምር ወዲያውኑ በጨዋታ ወይም በሌላ ነገር ትኩረቱ ይበተን ነበር። ለማጥራት ቢሞክር ስለ ስልኩ ወይም ስለ ጓደኞቹ ያስብ ነበር። የካቢር አባት ብዙ ጊዜ እንዲህ ይለው ነበር፣ ልጄ አእምሮህ እንደ ዱር ፈረስ ነው። ካልተቆጣጠርከው ወደ ተሳሳተ አቅጣጫ ይወስዳል። አእምሮህን ስርዓት አስይዘው፣ ከዚያ ወደምትፈልገው ማንኛውም ቦታ ያደርሳል። ካቢር ግን ይህ ከቁም ነገር አይወስደውም ነበር። አንድ ቀን አንድ ሽማግሌ ጥበበኛ መምህር ወደ መንደሩ መጣ። ወጣቶቹን ስለ ስኬት በማሰልጠን ይታወቅ ነበር። የካቢር አባት ወደ ሽማግሌው ወሰደውና ችግሩን አስረዳው። ሽማግሌው ፈገግ ብሎ ትንሽ ብርጭቆ ውሃ ሰጠውና ይህን ብርጭቆ ያዝና በአትክልት ስፕሬይ ዙሪያ እየተመላለስክ አንድ እንኳን ጠብታ ተጠንቅቀ ሳታፈስ አምጣ አለው። ቀላል የሚመስል ነበር፣ ግን ካቢር ሲሄድ ወፎቹ ጮሁ፣ ዛፎቹም ይወዘወዙ፣ ሌሎቹም ልጆች አጠገቡ ቆሙ ይስቁ ነበር። ዙሪያውን በተመለከተ ቁጥር ውሃው ይፈስ ነበር። ተመልሶ ሲመጣ የብርጭቆ ግማሽ ባዶ ሆኖ ነበር። ሽማግሌውም ጠየቀው፣ ለምን ይህን ያህል አፈሰስክ? ካቢርም መለሰ፣ ትኩረት የተበተነ። ሽማግሌው እንዲህ አለ፣ ይህ ብርጭቆ እንደ ግብህ ነው፣ ውሃው እንደ ትኩረትህ፣ በዙሪያ ያሉ መረቦች እንደ ዓለም ጫጫታ ናቸው። አእምሮህን በዓላማ ላይ እንዲቆይ ካላሰለጠንከው ሳታውቀው ብዙ ነገር ታጣለህ። ካቢር በመጨረሻ ተረዳ። ከዚያ ቀን ጀምሮ በትንንሽ ነገሮች ጀመረ። በየቀኑ በተመሳሳይ ሰዓት መነሳት፣ የስልኩን አጠቃቀም መቀነስ እና የሚሰራውን ሁሉ በሙሉ ትኩረት መስጠት። በየጠዋቱ ለጥቂት ደቂቃዎች ሜዲቴሽን ማድረግ ጀመረ። አእምሮም ተረጋጋና የተቆጣጠረ እንዲሆን ለማሰልጠን መጀመሪያ ላይ ከባድ ነበር። አእምሮ አሁንም የሚበተን ነበር፣ ግን እርሱ ደጋግሞ ወደሚሰራው ስራ ትኩረቱን ይመልስ ነበር። ቀናት ወደ ሳምንታት ተለወጡ። ቀስ በቀስም ካቢር ለውጥ ተሰማው። የማስታወስ ችሎታው ተሻሻለ፣ ውጤቱም ከፍ አለ። ከአንድ ዓመት በኋላ ትልቅ የብሔራዊ ውድድር ተዘጋጀ። ተማሪዎች በተወሰነ ጊዜ ውስጥ ከባድ ችግሮችን መፍታት ነበረባቸው። ካቢርም ይህን ውድድር ተሳተፈ። ጥያቄዎቹ አስቸጋሪ ነበሩ፣ ብዙ ተማሪዎችም ተቸገሩ። ካቢር ግን ተረጋግቶ ቆየ። ሽማግሌው በብርጭቆ ውሃ ያስተማረውን አስታወሰ። በአንድ ጊዜ በአንድ ጥያቄ ላይ ብቻ ትኩረት አደረገ። ውጤቱ ሲመጣ ካቢር አሸናፊ ሆኖ ተገለጸ። ሁሉም አጨበጨቡለት። ሽማግሌውን በኩራት ፈገግ አለ። ካቢር ያረጋገጠው አንድ የተቆጣጠሩት አእምሮ ከተሰጥኦ፣ ከእድል እንዲሁም ከብልህነት የበለጠ ኃይለኛ መሆኑን ነበር። ከዛ በኋላ ካቢር በመንደሩ አእምሮን የተቆጣጠረ ልጅ ተብሎ ይታወቅ ጀመረ።